ቁስለትም ይሁን እብጠትም ይሁን ይሄ መድማቱም ሊሆን ይችላል አንገታችን ስር ማበጡም ሊሆን ይችላል እንደዚህ የተለያዩ የነጭ ፓቾቹም የተለያየ አይነት ህመም ምልክቶች ናቸው። በመጀመሪያ ደረጃ እንደዚህ አይነት ምልክቶች ሲኖሩ ያው ክትትል ይፈልጋል። ከዛ ደግሞ መንስኤው መለየት አለበት። ከምን ጋር ተያይዞ ነው ይሄ መድማቱ የመጣው? መድማት ለምሳሌ ካነሳን ብዙን ጊዜ ከድድ ችግሮች ጋር ይያያዛል። ድዳችንና ጥርሳችን ላይ ቆሻሻ ጥርሳችን ላይ ሲከማች ኢሪቴሽኖች ሲኖር የድድ ችግሮች ጋር ሊያያዝ ይችላል። ነገር ግን የምንም አይነት ሰውየው የድድ ችግር ሳይኖርበት አፉ ንጹህ ሆኖ ምንም አይነት የተያዘ አደጋም ሳይደርስበት ዝም ብሎ ስፖንታኒየስ ብሊዲንግ ካለ ተደጋጋሚ የሚደማ ከሆነ ከሌላ ተያያዥ የሚታወቅ ምልክት ከሌለው የአፍ ውስጥ ካንሰርን እንደ አንድ ጥርጣሬ እናነሳለን። ቁስለቶችም እንደዛ ነው። ቁስለት ከብዙ ነገር ይመጣል እንዳልነው አልሰሮች እነዚህ ውንዶች ጥርሳችን ከምላሳችንን ነክሶ ሊቆስል ይችላል። አንዳንድ የሚያቃጥሉ ምግቦችም ትኩስ ነገር ወስደን ሊቆስል ይችላል። እነኚህ ነገሮች አሁን እንደ ካንሰር አናስብ። ግን ቁስለቱ ያለምንም የታወቀ ምክንያት ሳይኖረው ከእንደገና ምክንያት ኖሮት ራሱ ለ2 ሳምንታት ህክምናዎችን አግኝቶ ተገቢውን ምንም ምላሽ ማይሰጥ ከሆነ ያ ቁስለት ጥርጣሬ የአፍ ውስጥ ጥርጣሬን ይጭራል። እንዳልኩሽ የጥርስም እንደዚሁ ንቅናቄው ዝም ብሎ በራሱ ጊዜ ያለምንም አደጋ ሳይደርስበት ድዱ ችግር ሳይኖረው እንዲሁ ከመሬት ተነስቶ የሚንቀሳቀሱ ጥርሶች ሲኖሩ ብዙን ጊዜ እዚህ ጋር እንደውም ትኩረት ልንሰጠው የሚገባው ብዙ ሰው እንደዚህ የጥርስ ህመምና በተለይ የላይኛው የድድ አካባቢ የሚከሰተው ካንሰሮች ይምታታሉ። ባለሙያም ያስቸግራሉ። በቃ የጥርስ ህመም ነው እያሉ ሲነቀል አሁንም እብጠቱ ሲጀምር ሲነቀል የጥርሱ መድኃኒት ሲወስድ እንደዛ ይጓተታል። እንደውም ብዙ ጊዜ ጥርሱ ከተነቀለ በኋላ በጣም አበጠ ከዛ በኋላ ነው ካንሰር የመጣው የሚል እሳቤዎች ማለት ነው። በቃ ጥርሴን ካስነቀልኩ በኋላ ነው ወደ ካንሰርነት የተቀየረው የሚል ነገር ግን ካንሰሩ መጀመሪያውኑ የነበረና ከውስጥ ለውስጥ የጥርስ ደጋፊ አጥንቶቹን በልቶ አንቀሳቅሷቸው የጥርስ ሐኪም ጋር ወይም ባለሙያ ጋር ሲሄድ ያው ህመሙ የጥርሱ ሊሆን ይችላል እብጠቱ በሚል ጥርሱ ይነቀላል። ጥርስ በሚነቀልበት ጊዜ በባህሪው ካንሰር መስፋፊያ መንገድ ያገኛል። መጀመሪያም የነበረው ካንሰር አጥንት ውስጥ መግቢያ መንገድ ስለሚያገኝ ከመጀመሪያ ከነበረው በእጥፍ እንደዛ በደንብ ያድጋል። ያ ሰዎች ያን የተከሰተ ይመስላቸዋል፣ ግን መጀመሪያም የነበረ ነው እና እንደዚህ አይነት የጥርስ ህመሞች ሪስፖንድ ሳያደርጉ 2 ሳምንት ውስጥ እብጠቱ ምንም ምላሽ ጥርስ ጋር ተያይዞ ነው ብሎ እንኳን ቢያስብ 2 ሳምንት እንደዛ በላይ ምላሽ ካላገኘ መታየት ይኖርበታል። ያ ነገር በባለሙያ በተሻለ ለአፍ ካንሰር ቅርብ በሆኑ ባለሙያዎች ታይቶ ምርመራዎች ስክሪኒንጎች ወይም ናሙና ምርመራዎች ማድረግ ያስፈልጋል። የአፍ ካንሰር ህክምና እንደየደረጃው ይወሰናል። የአፍ ካንሰር ያው ስቴጆች አሉት፣ ግሬዲንጎችም አሉት። 2 አይነት መንገድ ይመደባል። ስቴጂንግ ስንል ደረጃው አንደኛ፣ ሁለተኛ፣ 3፣ 4 ደረጃ 4 ድረስ ይመደባል። በየደረጃ ውስጥ ደግሞ ሰብንትኖች ይኖራሉ። በዋነኝነት አርሊ የሚባሉት ደረጃና 1 እና 2 ከመጣ የተሻለ ነው። ህክምና የማግኘቱም የመዳኑም ከካንሰሩ ነፃ ሆኖ ለብዙ ጊዜ የመቆየት አቅሙም የተሻለም ነው እና በአብዛኛው ደረጃ 1 እና 2 ሰርጀሪ ነው ማለት የቀዶ ህክምና ነው። ማኔጅመንት ካንሰሩ ያለበትን ቦታ በሙሉ ከአካባቢው ላይ የተወሰነ ንጹህ ደህና ተብሎ የሚታሰበው ስጋ ላይ አብሮ በቀዶ ህክምና እንዲሰራ ነው የሚደረገው። በዋነኝነት አሁንም እያወራን ያለን ስኳመስ ሴል ካርሲኖማ የሚባለው ካንሰር ኮን ሌሎች የአፍ ውስጥ ካንሰሮች ግን የተለያየ ህክምና ሊኖራቸው ይችላል። አሁን ሳርኮማ ሊሆን ይችላል፣ ሊምፋንጆማ ምንላቸው ከተለያዩ የሚነሱት ቀጥታ ቀዶ ህክምና ላይሆን ይችላል። ስቴጂንጋቸውም ይለያያል ደረጃቸው። አሁን እያወራን ያለን ያው በአብላጫው የሚከሰተውን ስለሆነ ስቴጅ 1 እና 2 ላይ በአብዛኛው ሰርጀሪ ቀዶ ህክምና የተሻለ ህክምና ነው። አንዳንዴ ግን ቀዶ ህክምናውም ማይፈልጉ ሰዎች ይኖራሉ። አፍ ውስጥ ካንሰር ላይ ትልቁ ችግር ያው ቦታው ለቀዶ ህክምና ከተሰራ በኋላ የሚፈጠረው ጠባሳ፣ ዲፌክቶቹ፣ ክፍተቶቹ እንደዚህ የሚያመጧቸው የጎንዮሽ ጉዳቶቹ ደግሞ አሉ። ያው ከአመጋገብ ላይ፣ ከተነፋፈስ ላይ፣ ከውበት ላይ
ከነዚህ ጋር ተጓዳኝ ነገሮች ያመጡብኛል ወይም ደግሞ ቀዶ ህክምናውን አልፈልግም ሲሉ አንዳንዴ ስቴጅ 1 እና 2 ላይ ሆኖ ለራዲዮ ቴራፒ ሊሄዱ ይችላል። ዴፊኒቲቭ ግን ሰርጀሪው የበለጠ ስቴጅ 3 እና 4 የሚባል 3 እና 4 ግን ደረጃቸው የገፋ ካንሰሮች ናቸው። ህክምናቸውም ትንሽ አስቸጋሪ ነው። የተለያዩ መልታዊ ዲሲፕሊናሪዎችን ይፈልጋሉ። ቀዶ ህክምና አሁንም ዋናው የህክምና አይነት ነው። ሪጀክት የሚሰሩ ለቀዶ ህክምና ምቹ የሆነው ስቴጅ 3 እና 4 በተለይ 4 ላይ የደርሰው ለቀዶ ህክምና ማይሆኑ ካንሰሮች አሉ። ወደ ጭንቅላት ተስፋፍተው ሊሆን ይችላል። አካባቢያዊ መስፋፋታቸው ኃይለኛ ሆኖ ከፍተኛ ሆኖ ቀዶ ህክምና ለማድረግ ማይመቹ ካንሰሮች ካልሆኑ በስተቀር ያው ቀዶ ህክምና በተጨማሪ ደግሞ የጨረር ህክምና እና ኬሞቴራፒ ሜዲካል ኬሞቴራፒው የመድኃኒት ህክምና አንድ ላይ በተያያዥ መጀመሪያ ቀዶ ህክምና ተሰጥቶ ከቀዶ ህክምና በኋላ እነዚህ የጨረር የኬሞቴራፒ ወይም ቅድመ የሚሰጡ አሉ። የተለያዩ ህክምናዎች በአንድ ላይ ሊሰጡ ይችላሉ። አንዳንዴ ደግሞ ቀዶ ህክምናው ቶታሊ ሊቀር ይችላል። ስቴጅ 4 ሆኖ አድቫንስድ ኤቢሲ ያለ የምንወስዳቸው ለቀዶ ህክምና ታካሚው ካንዲዴት ላይሆን ይችላል። በቀዶ ህክምና ማያዝ ወይም ሲሆን ኦንሊ ለእንትን ብቻ ራዲዮ ቴራፒ ኬሞቴራፒዎችን እንሄድ እንችላለን። በጣም አድቫንስ ከሆነ ፓሊያቲቭ ብቻም ሊሆን ይችላል። ማስታመም ህክምናውን ህመሙን ያለውን ነገር እየተቆጣጠሩ እንትኑን ማቆየትና የህክምናው ውጤት በየደረጃቸው ይወሰናል። ስቴጅ 1 እና 2 ህክምናቸው እርሊ ሲሆን ፕሮግኖሲሳቸውም ውጤታማነታቸውም ከካንሰር ነፃ ሆኖ የመቆየት ጊዜውም የህክምናው የሚያመጣው እንትን የተሻለ ነው። ግን ስቴጅ 3 እና 4 ከገባ በኋላ ያው እንትኑ የወረደ ነው። ከህክምናውም በኋላ ነፃ ሆኖ የመቆያ ጊዜያቸው ተመልሶ የመምጣት እድሉ ሰፊ ነው። ነፃ ሆኖ የመቆያ ጊዜያቸው አጭር ሊሆን ይችላል። ሰክሰስፉልም ውጤቱም የመሆን ቻንሱም ሊወርድ ይችላልና እንደየስቴጆቻቸው ህክምናውም ይለያያል። የህክምናው ውጤትም በዛው ልክ ይለያያል። አፍ ውስጥ ካንሰርን ስናነሳ ሙሉ በሙሉ እኔ ያወራው ስለ ስኳመስ ሴል ካርሲኖማ ስለሚባለው ሌሎች ግን ሬር ቢሆኑም ግን የሚከሰቱ እኛም በዚሁ ያየናቸው ኬዞች አሉ። በጣም አግሬሲቭ የሆኑ ገዳይ የሆኑ ካንሰር አይነቶች አፍ ውስጥ ይከሰታሉ። ለምሳሌ ሙኮሳል ሜላኖማ የሚባል አለ። አፍ ውስጥ ሬድ ነው። ብዙ ጊዜ ስኪን ካንሰር ነው፣ የቆዳ ካንሰር ነው ሜላኖማ የሚባለው። ግን ሙኮሳ አፋችን ስጋ ክፍል ላይ ይከሰታል። አሁን እሱ እዚህም በእኔም ባየዋቸው 2 3 4 ፔሸንቶች እዚሁ በሆስፒታላችን አይታል። አግሬሲቭ ነው፣ ገዳይ ከሚባሉ ካንሰሮች አንዱ ነው። አፍ በተለይ አፍ ውስጥ ሲከሰት ምልክቱም የሷውን ይለያል። ብሉ የመሆነ እንትን ሰማያዊ አይነት እብጠት ነው። ላንቃችን ላይ ነው። ብዙ ጊዜ ላንቃ ስጋ ላይ ሰማያዊ ሆኖ የማደግ ነው። በአንዴ የመሰራጨት ከዚህ ተነስቶ ከአፋችን ቀጥታ ወደ ሳምባ ሊሆን ይችላል፣ ወደ ሆድቃም በአንድ የሚሰራጭ አደገኛ የካንሰር አይነት ነው። እዚህ አካባቢም ያስተዋልኳቸው። ሌላ ከምራቃ መንጮች የሚከሰቱ ማይነር ሳሊቨሪ ግላንድ የሚባሉ ላንቃችን ላይ ያሉ ማይነር ሳሊቨሪ ከነሱ የሚነሱ የካንሰር አይነቶች አሉ። በተጨማሪ ሳርኮማ ከአጥንት ካንሰር የመንጋጋ አጥንቶቻችን ላይ ተነስተው የሚከሰቱ የካንሰር እነኚህም እንትን በደም ቧንቧ የሚሰራጩ ካንሰሮች ስለሆኑ ቀጥታ ከአፋችን ቀጥታ ወደ ሰውነታችን የመሰራጨት አንገታችን አካባቢ ስርጭት ሳይሉ ቀጥታ ወደ ሌላ የሰውነታችን ክፍሎች በቀጥታ የሚሰራጩና በጣም አደገኛ የሆኑ ሬርም ቢሆኑ ብዙም ባይከሰቱም ሊኖሩ የሚችሉ የካንሰር አይነቶች ናቸው። ሌላ ሊምፎማ የሚባል በተለይ ህጻናት ላይ ኮመን እዚህ ያስተዋል ናቸው። ሆጅኪንስ ሊምፎማ የሚባል አለ። እንደዚህ አይነት ካንሰር በጣም የፊት ላይ አብጠው ፊታቸው በጣም ተነፋፍቶ የሚመጡ እንደዚህ አይነት ካንሰር አይነቶች አሉ። ቀጥታ እነሱ ከሰርጀሪም ይልቅ ኬሞቴራፒ ቀጥታ የሚሄዱ ገዳይ የሆኑ የካንሰር አይነቶች እንዳሉ ግንዛቤ ውስጥ ልንከት ይገባል። ሁለተኛ በአካባቢያችን ያለው እንደ ኢትዮጵያና እንደ ወራቤ
ምን ይመስላል የሚለውን ስናይ እነዚህ የአፍ ውስጥ ካንሰር ስርጭት ያው የተጠና ጥናት እንደዚህ እንደ ሀገራችን ስፔሲፊክ የለም። የምናወራቸው አብዛኛው ጥናቶች አሜሪካ ውስጥ የተሰሩ ናቸው። 3/4ኛ ስኳመስ 1ኛ እንደዚህ ብለን የምናወራቸው ወንዶች ከሴቶች ይልቅ ኦልድ ትልቅ እነኚህ ሁሉ ቁጥሮቹ የውጭ የኛ ሀገር አይደለም። አጋላጭ ምክንያቶቹ ጨምሮ እኛ ካየናቸው ከልምድም እኛ ሀገር ውስጥም የአፍ ውስጥ ካንሰር እንትኑ በጣም እየጨመረ ነው የመጣው። ባለፉት ጥቂት አመታት እንኳን 5-6 አመት እንዳየ ነው በብዛት እየመጣ ያለ ካንሰር በጣም እና አብዛኛው ደግሞ የሚመጣው ሌት ስቴጅ ነው። ስቴጅ 3 3ኛ እና 4ኛ ደረጃ ከደረሰና ለሕክምና ማስቸጋሪ በሆነበት ሰዓት ነው የሚመጡት። ብዙዎቹ የአፍ ውስጥ ካንሰርን ወይ ከምች ያያዩታል። ቁስል ሲሆን ብዙ ሰኛ ሀገር ሰው ምች ነው ባህላዊ መድኃኒቶች ምኖች ሲጠቀም ከርሞ በኋላ አልድን ሲለው በጣም ከተስፋፋ ወይ አጥንት ደረጃውን ከደረሰ ወይ ከተሰራጨ በኋላ ነው የሚመጡት። እነዚህ ነገሮች ላይ ብዙ የግንዛቤ ስራዎች ይፈልጋሉ። እኛ ሀገር በምልክቶቹም ላይ ማለት ነው ምች ወይ የጥርስ ህመም ነው የሚሉት። ብዙዎች ደግሞ ሌሎች ከጥርስ ህመም ጋር ብቻ አያይዘውት የተለያዩ ከሐኪም ከመድኃኒት የቀያየሩ ወር 2 ወር በዛ ጊዜ ውስጥ ለካንሰር 1 ሳምንትና 2 ሳምንት በጣም ትልቅ ልዩነት አለው ለመሰራጨትም ስቴጁንም ለመቀየር። ስለዚህ እንደዚህ አይነት ነገሮች ላይ ከጥርስ ህመም ከምች ከሌላ ነገር ጋር የማያያዝም ነገሮች አሉ። ሪስክ ፋክተሮችም እንደኛ ሀገር የተጠና ሪስክ ፋክተር የለም። እንደ ዓለም አቀፍ አሜሪካ ላይ አብዛኛው ዳታዎች የአሜሪካ ዳታ ናቸው። እኛ ሀገር ሌሎች አጋላጭ ምክንያቶችም ሊኖሩ ይችላሉ። ምክንያቱም አሁን እኛ ጋር ሲመጡ ካንሰር ዲያግኖስ ስናደርጋቸው ካንሰር ናሙና ወስደን እንትን ስንል ብዙውን ጊዜ ሲጋራ ታጭሱ ነበር ወይ አናጨስም፣ አልኮል ብዙ አይጠቀም አለ እዚያው በተለይ ወራቤ ላይ ማለት ነው። እነዚህ ነገሮች ላይኖርባቸው ይችላል፣ ግን ካንሰሩ አለ። ስለዚህ ሌላ ተጨማሪ አጋላጭ ኦኩፔሽናል ሃዛርዶች የሚሰሩበት አካባቢ ካርሲኖጄኒክ ጋር የተያዙ ባህላዊ የሚጠቀሙትም ሌላ አፋችን ላይ ኢሪቴሽን የሚያመጡ ነገሮች ብዙ ጥናት የሚፈልጉ ነገሮች አሉ። ስለዚህ የግድ እነዚህ የሚያጨስ እነዚህ የሚጠቀም ሰው ብቻ አይደለም ለካንሰር ተጋላጭ፣ ሌላም ያልተጠኑ አጋላጭ ምክንያቶች እንዳሉ ህብረተሰቡ ሊገነዘብ ይገባል። አለ ካንሰር ኬዝ እኛ ጋር እንደ ሀገር በብዛት እያደገ እየተሰራጨ እየመጣ ስለሆነ ሰው አትሊስት እነዚህ ነገሮች እንዳይኖሩ አንደኛ እንደ ምልክቶች ለካንሰር የሚመስሉን ያነሳናቸው ምልክቶች ሲታዩ በአፋጣኝ ወደ ተገቢ ወደ ሐኪም ብዙ ጊዜ አንድ ቦታ ላይ ለብዙ ጊዜ ይቆያል። የተወሰኑ ተገቢ ያልሆነ ቦታ የባህላዊ ግን ከሳምንት ከ2 ሳምንት በላይ ከሆነ ተገቢ የሆነ ባለሙያ ጋር ሄዶ የናሙና ካንሰር ምርመራዎች ዋነኝነት የሚረጋገጠው ካንሰር ከእባጩ ላይ ናሙና ተወስዶ ነው። በተቆርጦ ሊወሰድ ይችላል፣ በመርፌ ሊወሰድ ይችላል። እነኚህ ነገሮች ናቸው ካንሰር ነው አይደለም ኮንፊርም እናደርገው። ከዛ በተጨማሪ የራጅ ምርመራዎችም ሌሎች ተጨማሪ ሲቲ ስካን፣ አልትራሳውንድ፣ ኤምአርአይ ምርመራዎች የካንሰሩን ስርጭት መጠን ለማየት አካባቢያዊ ስርጭቱን ዲስታል ከአካባቢ በተጨማሪ የደረት ላይ ያለ ወይ ሆድ ዕቃ ላይ ያለው እነኚህ ሁሉ ምርመራ ያስፈልጋል። ሕክምናውንም ስለሚለያይ ማለት ነው። እነኚህ ነገር ተገንዝቦ በተለይ ህብረተሰቡ ምልክቶቹ ሲኖር ቶሎ ወደ ተገቢው ሕክምና ምልክቶቹ እንኳን ባይኖሩ አመታዊ የአፍ ውስጥ ምርመራዎችን ስክሪኒንጎችን ቢያደርግ ኖርማሊ በአመት 2 አፍ ውስጥ ምርመራዎች ይመከራሉ። እሱ እንኳን በአመት 1 የአፍ ውስጥ አጠቃላይ ምርመራ ቢደረግ ቀድሞውኑ የነበረው እነዚህ ቅድመ ካንሰር ህመሞች አሁን ቅድሚያ ቢገኙ ወደ ካንሰርነት ሳይቀየሩ በክትትል በህክምና የመዳን ተስፋ ይኖራል። አላስፈላጊ ኮምፕሊኬሽን ሳይጋለጥ ስቴጁም ደረጃውም ሳይልቅ እንዲሁም ለሌላ ተያዥ ጉዳቶች ሳይጋለጥ ማለት ነው። ስለዚህ እነኚህ ነገሮች ህብረተሰቡ ከግንዛቤ አስገብቶ በተለይ አካባቢያችን ላይ አሁን ደግሞ ወራቤ ስፔሻላይዝድ ሆስፒታል ላይ የአፍ ውስጥ የመንጋጋና የፊት ቀዶ ሕክምና ክፍል ውስጥ የአፍ ካንሰር ስክሪኒንጉን ለሚፈልግ ሰው በማንኛውም ጥርጣሬው አለኝ የሚል ሰው መጥቶ ስክሪን መደረግ ይችላል፣ መታየት ይችላል። ምርመራ ማስፈላጊ ከሆነ ምርመራዎችን፣ ክትትልም ከሆነ ክትትሎችን በማንኛውም ሰዓት ማግኘት ይችላል።